የተከበራችሁ የልደታ ቲዩብ ቤተሰቦች በክፍል 1 የወይዘሮ ሳሚያ ከነበረባት የነቀርሳና ካንሰር በሽታ በድንግል ማርያም ታምር በቀዶ ጥገና መፈወሷን አይተን ነበር ያቆምነው። በዛሬው በክፍል 2 መርሃ ግብራችን ደግሞ ታምሩ ከተፈጸመ ከጥቂት ቀናት በኋላ እንደገና እጅግ አስደናቂ ታምር መፈጸሙን እንነግራችኋለን። ሁሌም በልቅሶ የምንሰማው የምናነበው ታምር ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ እና ላይክ እያደረጋችሁ ለብዙ ሰው እንዲደርስ አድርጉ። የቅዱሳን አምላክ ቸርነት የወላዲት አምላክ ምልጃ አይለየን። ወደ ታምሩ ታምሩ ከተፈጸመ ከ10 ቀናት አካባቢ በኋላ ቅድስት ድንግል ማርያም እጅግ ውብ ሆና በነገሥታት መንበር ላይ ተቀምጣ ለወይዘሮ ሳሚያ ዮሴፍ በራእይ ታየቻት። ከዚህ በፊት ሳሚያ እመቤታችንን በዚህ ሁኔታ አይታት አታውቅም። እመቤታችንን በሺዎች የሚቆጠሩ መላእክት ከበዋት ነበር። የነሲሁ ሰማዕት ቅዱስ አባ ኖብ፣ ታላቁ አባት ቅዱስ አባ ብሶይና በተደጋጋሚ ያኔ በሕመሟ ጊዜ በሕልሟ እየመጣች ሳሚያ አይዞሽ አትፍሪ፣ እኛ ካንቺ ጋር እንሆናለን ትላት የነበረችቱ አሮጊቷ ሴትም አጠገቧ ተቀምጠዋል። ሳሚያ እመቤታችንን አሮጊቷ ሴት ማነች አለቻት። እመቤታችንም እርሷን አሮጊት ብሎ መጥራት አይገባም፣ ደግሞም ራስሽ ስሟን ጠይቂያት አለቻት። ሳሚያም ስትጠይቃት አሮጊቷ ሴት ስሜ ኤልሳቤጥ ይባላል አለቻት። ሳሚያም ስዕልሽ በእኛ ዘንድ የለም ስትላት፣ ቅድስት ኤልሳቤጥም ነገር ግን የልጄ የመጥምቀ መለኮት ቅዱስ ዮሐንስ ስዕል አላችሁ አለቻት። ሳሚያም በተደረገላት ታምር ላይ ተሳታፊ የነበሩትን ቅዱሳን ሁሉ ስም አወቀች። ከዚህ በኋላ እመቤታችን ሳሚያን ራስሽን ለእግዚአብሔር ለይ፣ ይህንን ዓለም ተይና ፈጣርሽ አገልግይ አለቻት። ከአብይ ጾም ሰንበታት በአንዱ ይኸውም የሳምራዊቷ ሴት በምትታሰብበት አቡነ ቴዎድሮስ በቅዱስ ብሶይ ቤተ ክርስቲያን በቅዳሴ ላይ ሳለ ሳሚያ ቅዱስ ቁርባን ስትቀበል በግንባሯና በፊቷ ላይ የተለጠፈ ጥሩ መዓዛ ያለው ዕጣን ታየ። ከፊቷ ላይ ጠርገው ሲያነሱት አሁንም እንደገና ይተካል። ይህንን ታምር በሥርዓተ ቅዳሴው ላይ ይሳተፉ የነበሩ ምዕመናን ሁሉ ተመልክተዋል። ከቆረበች በኋላ ደግሞ ዘይት ከእጇ ላይ መንጠባጠብ ጀመረ። ከዚህ በኋላ ወደ ዓለማዊ ሕይወት መመለስ ስለማይገባት ብፁዕ አቡነ ቴዎድሮስ ለሳሚያ የታሶኒ ልብስ አለበሳት። ይህን ልብስ ከለበሰች በኋላ በቤቷ መኖር ለእርሷ መቺ ባለመሆኑ ቤተ ክርስቲያኑ ውስጥ በዓት ተሰጣት። ታሶኒ ራሷን ለእግዚአብሔር የለየችና ኑሮዋ በግል ቤቷ ቢሆንም ውሎዋ ግን ቤተ ክርስቲያን ማገልገል ብቻ የሆነ ማለት ነው። ታሶኒዎች ግን እንደ መነኮሳያቱ በገዳም አይኖሩም። ሳሚያ ታሶኒ ከሆነች በኋላ ስሟም ኤልሳቤጥ ተብሏል። ለዚህም ምክንያቱ ከፈውሷ ታምር ሌላ እመቤታችን በሕልሟ ራስሽን ለእግዚአብሔር ለይ ብላት እንደነበር ይታወሳል። አሁንም ደግሞ እንዲህ አይነት ጥሩ መዓዛ ያለው ቅመም ከፊቷ ሲወጣና ከእጇ ደግሞ ቅባ ቅዱስ ሲንጠባጠብ እየታየች እርሷን ወደ ዓለማዊ ሕይወት እንድትመለስ ማድረጉ አግባብ ስላልሆነ ነው ብፁዕ አባታችን የታሶኒ ልብስ ያለበሳት። ብፁዕ ቅዱስ አቡነ ሲኖዳ የፈውሱንና የዘይቱን ታምር ትክክለኛነት አረጋገጡ። ይህን በተመለከተ መግለጫ ሰጡ። ብፁዕነታቸው ከታዋቂው ጋዜጠኛ አቶ ማህሙድ ፋውዚ ጋር ባደረጉት ቃለ ምልልስ ፖፕ ሲኖዳና የቤተ ክርስቲያን የውስጥ ተቃዋሚዎች በተሰኘው መጽሐፍ ገጽ 80 ላይ ለብፁዕነታቸው የቀረበላቸው ጥያቄ ብፁዕ አባታችን ስለ ድንግል ማርያም በዘይቱን መገለጥ
የፖርት ሰይድ ተአምር እየተባለ ስለሚነገረው ስለ ወይዘሮ ሳሚያ ወይም የነቀርሳ በሽተኛ እንደነበረችና ድንግል ማርያም ራሷ ተገልጣ የተዋጣለት የቀዶ ሕክምና እንዳደረገችላት ስለመወራቱ የወይዘሮ ሳሚያ እጅ እስካሁን ድረስ ዘይት እያፈሰሰ ስለመገኘቱ እና የመሳሰሉትን ጥያቄዎች መልሰዋል። ስለ ታምሩ ምን ይላሉ ተብሎ ለቀረበላቸው ጥያቄ እንዲህ ሲሉ መልሰዋል። ተመልከት፣ የቅድስት ድንግል ማርያምን በዘይቱን መገለጥ ተመልከት። ይህ 100% ከጥርጣሬ ውጭ ነው። እውነተኛነቱም የተረጋገጠ ነው። መገለጧ ብቻም አይደለም፣ የመገለጧ በፈውስ ታምራት መታጀቡም እንጂ። አቡነ ቄርሎስ ስድስተኛ ይህን ጉዳይ የሚያጣራ ቡድን አቋቁመው ነበር። ስለ ፈውሶቹ ታምራትም ሕክምናን በተመለከተ ቡድኑ በፕሬዝደንትነት ይመራ የነበረው ዶክተር በግብፅ ካሉት ዕውቅ ፕሮፌሰሮች አንዱ ሲሆን ጡረታ ከወጣ በኋላ እንኳን በፈቃደኝነት በማገልገል ላይ ያለና ለጩ ፒኤችዲ ዶክትሬት ተመራቂዎች የማስመረቂያ ጽሑፍ ገምግሞ ለማሳለፍ ወይም ለመጣል ወሳኝ የነበረው ዶክተር ሸፊ አብደል መሊክ ነው። ይህ የተዋቀረ ቡድን የቀረበለትን ጥያቄ ለማጣራት የበሽተኞቹን ከታምራዊ ፈውሳቸው በፊትና በኋላ ያለውን ታሪክ ከሚመለከታቸው ክፍሎች በመሰብሰብ መርምረዋል። እንዲሁም በሾብራ ወረዳ ባባ ዶብሎ አካባቢ በሚገኘው በሰማይቷ ቅድስት ዴሚያና ቤተ ክርስቲያን የእመቤታችን ቅድስት ድንግል ማርያምን መገለጥ በተመለከተም ብዙ ጸሐፍት ጽፈዋል። የእመቤታችንን በዘይቱን ማርያም መገለጥም እንዲሁ የውጭ ዜጎች ሳይቀሩ ዘግበውታል። በዚህ ርዕስ ላይ ብዙ መጻሕፍትም ታትመዋል። የቅባ ቅዱሱን መመንጨት ወይም መፍለቅ በተመለከተ በተለይ በአሁኑ ዘመን በየቦታው እየተስፋፋ መጥቷል። ይህም ወይም ከቅዱሳኑ ስዕሎች ወይም ከሰዎች እጅ ላይ ሊሆን ይችላል። ይህ በእውነት እየተከሰተ ያለ ታምር ነው። ሆኖም ይህን ለማብራራት ብዙ ውይይት ወይም ትምህርት ይጠይቃል። በአሁኑ ሰዓት ስለ ወይዘሮ ሳሚ አነጋጋሪ የሆነው ነጥብ በታምር መፈወሷና ከእጇ ላይ ዘይት መመንጨቱ ነው። ይህንን ጥያቄ በተመለከተ መረጃ ላቀርብልህ እችላለሁ። ለወይዘሮ ሳሚያ የቀዶ ሕክምና መደረጉ እውነት ነውን ለሚለው ጥያቄ ደግሞ እንዲህ አይነት ታምር ለወይዘሮ ሳሚያ ብቻ አይደለም የተደረገው። ከዓመታት በፊት እኔም ገና ሊቀ ጳጳስ በነበርኩበት ጊዜ በማንሱራ ከተማ በተመሳሳይ ሁኔታ ተፈጽሟል። የቅባ ቅዱሱ ወይም የዘይቱ ታምር ማረጋገጫ። አንዳንድ ሰዎች በፖርት ሰይድ ከተማ ከሚገኘው የእመቤታችን ስዕል ለዘመናት ያለማቋረጥ በየዓመቱ ዘይት እንዴት ሊያንጠባጥብ ይችላል ብለው ሊጠይቁ ይችላሉ። ከቅዱስ ስዕሉ ላይ ለመጀመሪያ ጊዜ ዘይት የተንጠባጠበበትን ቀን የካቲት 13 ጠብቆ በየዓመቱ ዘይቱ መንጠባጠቡ ለሚከተሉት ነጥቦች ማስረጃ ነው። አንደኛ፣ በአሁኑ ጊዜ ቅባ ቅዱሱ ከቅዱስ ስዕሉ ላይ መንጠባጠቡ የሚያስረግጥልን በታምር ስለሚደረጉ ፈውሶች ነው። ሁለተኛ፣ የዘይቱ መፍሰስ መንፈሳዊ ዓላማ አለው። ይኸውም ንስሐና ወደ እግዚአብሔር መመለስ ነው። ምክንያቱም የፈውስ ታምር የሚደረገው ከንስሐና ከመመለስ ከእግዚአብሔር ጋር ለመኖር ራስን ከማዘጋጀትም በኋላ ስለሆነ ነው። ሶስተኛ፣ ዘይቱ ከሌሎች የዘይት አይነቶች ፍጹም የተለየ ነው። ቀለሙ ወይም መልኩ ነጭ ትራንስፓረንት ሲሆን እጅግ መልካም መዓዛ አለው። አራተኛ፣ ዘይቱን ከሚያንጠባጥቡት ስዕሎች አንዱ በዚህ ቤተ ክርስቲያን መቅደስ ውስጥ በየዕለቱ የኪዳን ጸሎት የሚደረግበት የምስጋና መዝሙር የሚዘመርበትና በውስጥ በኩል የሚገኝ ሲሆን ሁለተኛው ደግሞ በቅባ ሜሮን ተባርኮ ከቤተ መቅደሱ በስተውጭ በኩል የሚገኘው ነው። አምስተኛ፣ የዘይቱ አፈሳሰስ ራሱ ታምራዊ ነው። ምክንያቱም በስዕሉ ላይ ካለው ከሁለቱም የእመቤታችን እጆች ጣቶች ላይ በትንንሽ ጠብታ መልክ እየወረደ ከስር በተዘጋጀለት የላስቲክ ኪስ ወይም ማጠራቀሚያ ውስጥ ይጠራቀማል። ስድስተኛ፣ በማንኛውም ክፍል የሚገኝ ማንኛውም ሰው ወይም ክርስቲያን፣ ኢአማኒ፣ ትልቅ፣ ትንሽ፣ ሀብታም፣ ድሃ፣ የተማረ፣ ያልተማረ ስዕሉ ቅባ ቅዱስ ሲያፈስ በግልጽ ያያል። ልክ በዜና ማሰራጫዎች እንደተነገረው ሆኖም አግኝተውታል። ከነዚህም ጋዜጦችና መጽሔቶች የተወሰኑ እትሞች በማስረጃነት ተካተዋል። ሰባተኛ፣ በሺህ የሚቆጠሩ ሰዎች ወደ እናት ቤተ ክርስቲያን ተመልሰዋል። የእመቤታችንን ምልጃ ይለምናሉ፣ ይጸልያሉ፣ ይዘምራሉ።
ይህ የምልጃ ተአምር ከመንፈሳዊ አስተምሮች አንዱ ነው። 8ኛ በዚህ ቅባ ቅዱስ አማካኝነት ብዙ ታምራት ተፈጽመዋል። ከነርሱም ጥቂቶቹ በዚህ መጽሐፍ ውስጥ የተጠቀሱት ናቸው። እመቤታችን ቅድስት ድንግል ማርያም የሰዎችን ጥርጣሬ ሙሉ ለሙሉ ለማስወገድ የቅባ ቅዱሱን ምንጭ ከሁለት ወገን አድርገዋለች። አንደኛው ከታሶኒ ሳሚያ እጅ የሚፈሰው ዘይት። ይህ የሚሆነው ወይም በሰርክ ጸሎት ላይ ሳሉ ወይም በቅዳሴ ሰዓት አለበለዚያም ከሥርዓተ ቅዳሴ በኋላ ሲሆን ከጥቂት ሰዓት በኋላ ፍሰቱ ፈጽሞ ያቆማል። ሁለተኛ ታሶኒ ሳሚያ ቤት ውስጥ ያለው ከእመቤታችን ቅድስት ድንግል ማርያም የመገለጧ ስዕል ላይ የሚፈሰው ዘይት ነው። ይህ ቅዱስ ስዕል አሁን በቅዱስ ብሶይ ቤተ ክርስቲያን መቅደስ ውስጥ የሚገኘውና በየዓመቱ በየካቲት ወር አጋማሽ አካባቢ ዘይት የሚያፈሰው ነው። ዓርብ ዕለት ታምሩ ከተፈጸመ አንድ ወር አካባቢ በኋላ ወይዘሮ ሳሚያ ወደ እኔ ወይም ቄስ ጳውሎስ ቤት መጣች። ቤት ውስጥ ያለነው ተሰባስበን በእመቤታችን በሰማይቱ ቅዱስ አባ ኖብ በቅዱስ አንባብሶይና በቅድስት ኤልሳቤጥ ስም የምስጋና ጸሎት እያደረስን ሳለ የወይዘሮ ሳሚያ እጅ እንደሚያንጸባርቅ አስተዋልን። ወዲያውም ዘይት እያወጣ ለመሆኑ እርግጠኞች ሆንን። ሙሉውን የጸሎት ጊዜ ከእጆቿ ዘይት ይመነጭ ወይም ይፈልቅ ነበር። በተለይ የቀኝ እጇ። ፈጥነን ለስላሳ ወረቀት እጆቿ ላይ አደረግን። ወረቀቱ ወዲያው ራሰ። ጥጥ አደረግንላት። የተደረገው ጥጥ ሲርስ በጠርሙስ ላይ ጨምቀን የጠርሙሱን ሲሶ የሚሆን ዘይት አጠራቀምን። ቅዳሜ ዕለት መጋቢት 7 ቀን ወይዘሮ ሳሚያ በቅዱስ ቢሶይ ቤተ ክርስቲያን በሚካሄድ አንድ የሴቶች ጉባኤ ላይ ተገኝታ ነበር። የጉባኤው ተሳታፊ ሴቶችም እግዚአብሔር ስላደረገላት ታምር ደስታቸውን በመግለጥ እንኳን ደስ ያለሽ እያሉ እጇን ጨበጧት። እያንዳንዳቸው እጇን የጨበጧት ሁሉ እጃቸው በዘይት ተቀባብቷል። ይህንንም የጉባኤው ተሳታፊዎች ሁሉ ባይናቸው አይተዋል። በሚቀጥለው ዓርብ መጋቢት 13 ቀን የወይዘሮ ሳሚያ የጌታችንን የቅዱስ ሥጋና ክቡር ደም ለመቀበል በጣም ፈለገች። ወደ ቤተ መቅደስ ልክ ስትገባ እጇ ዘይት ማፍሰስ ጀመረ። በቤተ መቅደስ ውስጥ የነበሩት ሴቶች በሙሉ በአንድ ጊዜ ከበቧት። በዚህ ምክንያት ቅዱስ ቁርባኑን በበዓቷ ሆና እንድትቀበል ወሰንን። ቆሞስ ብሶይ ፋሪ ወደ በዓቷ ሂዶ ካቆረባት በኋላ ዘይቱ እየፈሰሰ በብርጭቆ ሞላ። ወደ ብፁዕ አቡነ ቴዎድሮስ ስልክ ደውዬ ሄዶበት ከነበረው ጉዞ እንደተመለሰ አገኘሁትና የተፈጠረውን ሁኔታ ገለጽኩለት። እርሱም ወደ እኔ ዘንድኑ ስላለን ወደ ጽሕፈት ቤቱ ሄድን። የምስጋና ጸሎት ስንጀምር እጆቿም ዘይት ማፍሰስ ጀመሩ። ጥጥ ሰተናት እየተጠረገ አቡኑ በአትክልት ጭማቂ መያዣ ብልቃጥ አጠራቅሞ ሞላው። ይህ በሚሆንበት ጊዜ ዶክተር አብደላ ከነቤተሰቡና ሌሎችም ሰዎች አብረውት ነበሩ። በማግስቱ ቅዳሜ ብፁዕ አንባብሶይ ማይቷ ቅድስት ዴሚያና ገዳም አስተዳዳሪና የቅዱስ ሲኖዶስ ጸሐፊ በፓትርያርኩ ትእዛዝ ጉዳዩን እንዲመረምር ወደ ፖርት ሰይድ ተላከ። ይህም የቅዱስ ጊዮርጊስ በዓል የሚከበርበት ሳምንት ነበር። ብፁዕ አንባብሶይ ብፁዕ አቡነ ቴዎድሮስና ከሕክምና ባለሙያዎች ዶክተር ሳውቂ ሻያት አብደል መሲ፣ ዶክተር ሙራድ ዘኪ ኑር በአንድነት ሆነው ወደ እኔ ቤት መጡ። ወይዘሮ ሳሚያና ሌሎች ታሶኒዎችም እኔ ዘንድ ነበሩ። ሁላችንም በአንድነት ሆነን ጸሎት ጀመርን። በጸሎት ላይ ሳለን እጇ ማንጸባረቅ ጀመረ። ለእኛ አዲስ ባይሆንም ብፁዕ አቡነ ብሶይን ግን አስደምሞታል። ከዚህ በኋላ በእርሷ ስም ጸሎት ተጀመረ። ብፁዕ አቡነ ብሶይ ከግማደ መስቀሉ የተሠራ ከእስራኤል የመጣ ትንሽ መስቀል መሃል እጇ ላይ አስቀመጠ። ይህን ያደረገው ይህ ታምር እየተፈጸመ ያለው ከመንፈስ ቅዱስ ወይስ ከዲያብሎስ መሆኑን ለማረጋገጥ ነበር። ሆኖም ልክ መስቀሉ እጇ ላይ ሲያርፍ ዘይቱ በማቆም ፋንታ ይበልጥ በጣም በመፍሰሱ ከመንፈስ ቅዱስ መሆኑን አረጋገጠ። እግዚአብሔርን ለማመስገን ምክንያት ይሆን ዘንድ የተፈጸመ ታምር። በአንድ ሰዓት ጊዜ ውስጥ አንድ ብርጭቆ ሞላ። እንዲሁም ከመቤታችን የመገለጧ ስዕልም ዘይቱ እየፈሰሰ ስለነበር መጥሪዮፖሊጥ ብሶይ ሁሉን በዓይኑ አይቶ እውነተኛነቱን አረጋገጠ። ይህ ሂደትም በብርሃናዊ ስዕልና በመቅረጸ ስዕል ተቀድቷል። በማግስቱ እሁድ መጋቢት 15 ብፁዕ አቡነ ብሶይ በቅዱስ ብሶይ ቤተ ክርስቲያን እየቀደሰ ነበር። ሳሚያም በዚሁ ሥርዓት ላይ ተገኘች። ወዲያው ዘይቱ ከግንባሯና ከእጇ ላይ ይመነጭ ጀመር። እንዲሁም ግንባሯ ላይ ጡም መዓዛ ያለው እምነትም ነበር።
ቅዳሴው እስኪፈጸም ድረስ አልፎ አልፎ እጇን በመሐረም እየጠረገች ቆየች። አንዱ መሐረም ሲርስ ሌላው ሲሰጣት ብዙ መሐረሞች ራሱ። ቅዱስ ቁርባን ከተቀበለች በኋላ ዘይቱ ይበልጥ መፍሰስ ጀመረ። ከዚህ በኋላ ብፁዕ አቡነ ብሶይ ለታሶኒዎች የሚገባውን ልብስ አለበሳት። ከዚያም ከታላቁ ቅዱስ ብሶይ ቅዱስ አካል በረከት እናገኝ ዘንድ በዋዲ አልንጥራን ወደሚገኘው የቅዱስ ብሶይ ገዳም ሄድን። ታሶኒ ሳሚያ ቅዱስ አካሉ እንደቀረበች ዘይቱ በይበልጥ ፈሰሰ። ደጋግማ በቀረበችው ቁጥር ፍሰቱም እጅግ ይጨምር ጀመር። ቀሲስ ሳሙኤል፣ ቆሞስ ብሶይ፣ ቄስ ጳውሎስ፣ አል አንባ ቢሶይ ወይም የአቡነ ሲኖዳ ሶስተኛ የቀድሞ ጸሐፊያቸው የነበረ እና ሌሎች ካህናትና መነኮሳት የዓይን ምስክሮች ነበሩ። ሰኞ ከታሶኒ ሳሚያ ጋር በዓል ቃስ በረሃ በዓል ቤራሪ ወደሚገኘው በሥጋም በነፍስም ንጽሕት ወደምትሆን ወደ ሰማይቷ ቅድስት ዴሚያና ገዳም ሄድን። እዚያ ስንደርስ መጥሮቦሊጥ አንባቢሶይ አቀባበል አደረገልን። ቦታው ላይ ከነበሩት ምዕመናን መካከል አንዷ ሴት ባለቤቷ ቅብጥ የሆነ እርሷ ግን ኢአማኒ የሆነች ሩሲያዊት ነበረች። ባለቤቷ ብዙ ጊዜ ስለ ክርስትና ሃይማኖት ቢነግራትም እርሷ ግን ታምር ካላየው በስተቀር ይህን ሃይማኖት ልቀበል ወይም ላምን አልችልም ትለው ነበር። ባለቤቷም ይህንኑ ችግሩን ለመጥሮፖሊጥ ብሶይ ሲነግረው የደረስነው በዚህ ሰዓት ነበር። እርሱም እኛን እንደተቀበለ ታሶኒ ሳሚያን ዘይቱ ከእጅሽ ላይ ሲወርድ ይህች ሴት ብታይ ልታምን ትችላለች አላት። እርሷ ግን ምን ለማለት እንደፈለገ ስላልተረዳች በመገረም ዓይን እያየች እንዴት ስትል ጠየቀችው። እኔ ጣልቃ ገብቼ በመጀመሪያ ለእመቤታችን የምስጋና ጸሎት እናድርስና ከዚያ ዘይቱ ሊፈስ ይችላል አልኩ። በዚህ ጊዜ እማሆይ ባርጤንያ እና ሌሎችም የገዳሙ መነኮሳያት አብረው በጸሎቱ ተሳተፉ። ጸሎቱን ከፈጸምን በኋላ መዝሙር ዘመርን። ዘይቱም ከታሶኒ ሳሚያ እጅ ላይ በጣም ፈሰሰ። የአማኒቷ ሴት በእንባ ታጠበች፣ ሰውነቷም ይንቀጠቀጥ ጀመረ። ያየችው ታምር ከግምቷ በላይ ስለሆነባት በዓይኗ ሙሉ ቀና ብላ ማየት እንኳን አልቻለችም። እምነቷን ማስተካከል እንዳለባትም ወዲያው ወሰነች። በኢየሱስ ክርስቶስ አመነች። ታሶኒ ሳሚያም በገዳሙ በዓት ተሰጥቷት ጥቂት ጊዜ ቆየች። የተከበራችሁ ውድ የልደታ ቲዩብ ቤተሰቦች በቀጣይ በክፍል 3 ደግሞ የቀጠለውን የዘይቱን መፍሰስ ታምርና እንዲሁም ደግሞ ከድንግል ማርያም ስዕል ላይ ስለሚፈሰው ዘይት ታምር ይዘንላችሁ እንቀርባለን። የጽድቅ ቃሌ